ፕሮፌሰር ብሩክ ላምቢሶ ሰራዊቱን በሙያዬ ማገልገሌን አጠናክሬ እቀጥላለሁ አሉ። ሀገር አደጋ ላይ በወደቀችበት ጊዜ ሰራዊቱ የሀገሩን ሰላም ለማረጋገጥ በሚያጋጥመው ጉዳት የሰራዊቱን ሕይወት በሙያቸው በመታደግ ለሀገር ታላቅ ውለታ ሰርተው ያለፉ ብዙ ሀገር ወገን ወዳድ የሕክምና ሙያተኞች መኖራቸው ሙን ነው። ከነኚህም ውስጥ ከኢትዮ ኤርትራ ግጭት ጀምሮ አሁንም ድረስ ለሰራዊቱ ሙያዊ የሕክምና አገልግሎት በየትኛውም ጊዜና ቦታ እየሰጡ የሚገኙ ታላቅ የሙያ አባት ናቸው። ፕሮፌሰር ብሩክ ላምቢሶ ዱራሜ ያበቀለቻቸው፣ ሻሸመኔ ያሳደገቻቸው እኚህ ታላቅ የሕክምና ባለሙያ በበጎ ሥራቸው በሙያዊ ብቃታቸው በብዙዎች ልቦና ውስጥ የታተሙ የሀገርን ክብር ቀድመው የተረዱ የሰራዊቱን ሀገራዊ ፍቅር ማልደው ያገናዘቡ ሀገር ወዳድ ኢትዮጵያዊ በመሆናቸው ላበረከቱት ተቆጥሮ ለማያልቅ የሕክምና አስተዋጽኦአቸው ከክቡር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ዘንድ ከፍተኛ ምስጋና ተችሯቸዋል። ለሀገራችን ሰላም ሲሉ ጉዳት ደርሶባቸው የነበሩ የሰራዊት አባላት አስፈላጊውን ሕክምና አግኝተው ድነው ከሐኪሞቻችንና ከወዳጆቻችን ጋር ሆኜ በማየቴ በጣም ደስተኛ ነኝ ያሉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ፕሮፌሰር ብሩክ በቀጣይነትም ሙያዊ ድጋፋቸውን አጠናክረው መቀጠል እንዳለባቸው ተናግረዋል። ከባድመ ጀምሮ አሁንም ድረስ ከሰራዊቱ ያልተለዩት የሕክምና ባለሙያው ፕሮፌሰር ብሩክ ላምቢሶ ሰራዊቱን በሙያዬ በማገልገሌ በጣም ደስተኛ ነኝ። እኔ ራሴ እንደ ወታደር እቆጠራለሁ። እናም በማንኛውም ጊዜ ሰራዊቱን ለማገልገል ዝግጁ ነኝ ሲሉ ዳግም አለኝታነታቸውን አረጋግጠዋል። ፕሮፌሰር ብሩክ ላምቢሶ በመከላከያ ስፔሻላይዝድ ሪፈራል ሆስፒታል ላለፉት 3 ዓመታት ሙያዊ አሻራቸውን ያሳረፉ ሲሆን ዛሬም ለ87 የሰራዊት አባላት የዳሌ አጥንት ቅየራ ሕክምና ላይ ከፍተኛ አስተዋጽኦ ያበረከቱ የሀገር ባለውለታ ናቸው። የኢፌድሪ መከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ በተባበሩት መንግስታት ድርጅት የምስራቅ አፍሪካ የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር ጋር ተወያዩ። የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በተባበሩት መንግስታት ድርጅት የምስራቅ አፍሪካ የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር ሚስተር ማርክል አክባቦን በጽሕፈት ቤታቸው ተቀብለው አነጋግረዋል። ክብርት ሚኒስትሯ በተባበሩት መንግስታት ድርጅት የምስራቅ አፍሪካ የሰብአዊ መብቶች ኮሚሽን ከኢትዮጵያ ጋር በቅርበት እየሰራ ያለውን ሥራ አድንቀዋል። ኢትዮጵያም ከኮሚሽኑ ጋር በተለይም በአቅም ግንባታና ስልጠና ዘርፎች አብራ ለመስራት ከፍተኛ ፍላጎት እንዳላት ለከፍተኛ ኮሚሽነሩ ሚስተር ማርክል አረጋግጠውላቸዋል። ከፍተኛ ኮሚሽነሩ በበኩላቸው የኢትዮጵያ መከላከያ ሰራዊት በልዩ ልዩ በሰላም ማስከበር ተልዕኮ ያለውን ከፍተኛ ብቃትና መልካም አፈጻጸም እንደሚያደንቁና በአሁኑ ወቅት ኢትዮጵያ የጸጥታና ደህንነት ተቋሞቿን ለማዘመን እየሰራቸው ያለው ሥራ ለሌሎች አገራትም አርያ የሚሆን ነው ብለዋል። ከሰብአዊ መብት ጉዳዮች ጋር በተያያዘ በኢትዮጵያ ከሚገኙ ልዩ ልዩ ተቋማት ጋር በቅርበት እየሰሩ መሆናቸውንና በዘርፉ በሚከናወኑ ሌሎች ተግባራትም ሁለንተናዊ ድጋፍ ለማድረግ ዝግጁ መሆናቸውን ኮሚሽነር ሚስተር ማርክል ተናግረዋል። የመከላከያ ጠቅላይ መምሪያ የጠቅላላ አገልግሎት ዋና ዳይሬክተሬት ውጤታማ ሥራ እያከናወነ መሆኑን ገለጸ። የጠቅላላ አገልግሎት ዋና ዳይሬክተሬቱ ዳይሬክተር ሜጀር ጀነራል አብዱ ከድር በበጀት ዓመቱ የክፍሉ የሰራዊት አባላትና ሲቪል ሰራተኞች የተሰጣቸውን ሥራና ኃላፊነት በሚገባ ማከናወናቸውን ገልጸዋል። በተለይም ዳይሬክተሬቱ ያለቁና በሂደት ላይ ያሉ ልዩ ልዩ ግዙፍ የሕንፃ ፕሮጀክት ግንባታዎችንና ሌሎች ብዛት ያላቸውን ሥራዎች በመሥራትና በመከታተል ውጤት ማስመዝገቡን እንዳብነት ጠቅሰዋል። የተገኘው ስኬትም ሁሉም የክፍሉ አመራርና አባላት ከላይ እስከታች የኔ ነው በሚል መንፈስ በባለቤትነት ተናቦ በጋራ በመሥራት ስኬታማ ውጤት ማስመዝገባቸውንና በዚህም መደሰታቸውን ሜጀር ጀነራል አብዱ ከድር ተናግረዋል። በሚቀጥለው በጀት ዓመት የተቋሙን መመሪያና አሰራር መሠረት በማድረግ ሁሉም አመራር ከአሁኑ ማቀድ እንዳለበትና ለተሻለ ስኬት መስራት እንደሚጠበቅበትም አስገንዝበዋል። የክፍሉ አመራሮችም የበጀት ዓመቱ የሥራ አፈጻጸም ከወትሮ በላቀ ሁኔታ ጥሩ መሆኑን ገልጸው የሥራ ተነሳሽነት የነበረበትና የተቋሙና የዳይሬክተሬቱ ግብ የተሳካበት በጀት ዓመት እንደሆነም ገልጸዋል።
የኢትዮጵያ ባህር ኃይል መሠረታዊ ባህረኞች ማሰልጠኛ ትምህርት ቤት ፕሮጀክት ግንባታ 95 ከመቶ ተጠናቀቀ። የኢትዮጵያ ባህር ኃይል መሠረታዊ ባህረኞች ማሰልጠኛ ትምህርት ቤት ግንባታ 95 ከመቶ መጠናቀቁን የፕሮጀክቱ ሥራ አስኪያጅ ኮሎኔል ኢንጂነር መሐመድ ሐሰን ገልጸዋል። የማሰልጠኛ ትምህርት ቤቱ ግንባታ የመምህራንና የተማሪዎች መኖሪያ ቤቶችና የመማሪያ ክፍሎችን ጨምሮ የተለያዩ ለመማር ማስተማር አስፈላጊ የሆኑ አገልግሎት መስጫ ማዕከላትን ያካተተ ፕሮጀክት መሆኑን ኮሎኔል ኢንጂነር መሐመድ ገልጸዋል። በ16 ሄክታር ላይ ያረፈውና ላለፉት 2 ዓመታት ግንባታው ሲከናወን የቆየው ይህ የመሠረታዊ ባህረኞች ማሰልጠኛ ትምህርት ቤት በመከላከያ መሐንዲስ ዋና መምሪያ እየተገነባ መሆኑንና አፈጻጸሙም 95 ከመቶ መድረሱን የፕሮጀክቱ ሥራ አስኪያጅ ገልጸዋል። ኮሎኔል ኢንጂነር መሐመድ አክለው ፕሮጀክቱ ዓለም አቀፍ ደረጃውን የጠበቀ የመዋኛ ገንዳና የመሮጫ ትራክን ጨምሮ የኦሎምፒክ ስታንዳርድን ያሟላ ሁለገብ የስፖርት ማዘውተሪያ ስፍራም ከዋናው የሕንፃ ግንባታ ጋር አብሮ እየተሠራ ስለመሆኑም ተናግረዋል። በትላንትናው ዕለት ይህንኑ ፕሮጀክት ለጎበኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አጠቃላይ ገለጻ የተደረገላቸው ሲሆን ከጉብኝቱ በኋላ ለመከላከያ መሐንዲስ ዋና መምሪያ ምስጋና አቅርበዋል። የውልንጭቲ የሰራዊት መኖሪያ ካምፕ ግንባታ እየተጠናቀቀ መሆኑ ተገለጸ። የፕሮጀክቱ ሥራ አስኪያጅ ሌተናል ኮሎኔል ኢንጂነር አስፋው አናሞ በምዕራብ ሸዋ ዞን ቦሰት ወረዳ እየተገነባ የሚገኘው የክፍለ ጦር መኖሪያ ካምፕ ግንባታ እየተጠናቀቀ መሆኑን ተናግረዋል። ፕሮጀክቱ የመኮንኖችና የባለሌላ ማዕረግተኞች የመኖሪያ ሕንፃዎች፣ የክፍለ ጦር መማሪያ ክፍል፣ የሴቶች መኖሪያ፣ የተለያዩ ስቶሮች፣ ቢሮዎች፣ መዝናኛ ክበብና ሌሎች አገልግሎት መስጫዎች ያሉት ዘመናዊ የመኖሪያ ካምፕ መሆኑን ሥራ አስኪያጁ ገልጸዋል። ሰራዊቱ በቀጣይነት የሚጠቀምበት የውሃ ቁፋሮ ሥራም በመከላከያ ውሃ ቁፋሮ ቡድን አማካኝነት እየተፋጠነ መሆኑን የገለጹት ሌተናል ኮሎኔል ኢንጂነር አስፋው የውሃ መስመር ዝርጋታ መጠናቀቁንና የኤሌክትሪክ መስመር ዝርጋታም ተጠናቆ አገልግሎት እየሰጠ ነው ብለዋል። በዚሁ ፕሮጀክት ከ300 በላይ የአካባቢው ነዋሪዎች የሥራ ዕድል እንደተፈጠረላቸውና ወታደር መሐንዲሶች፣ ኢንጂነሮች ብሎም የስታፍ ሙያተኞች በግንባታ ፕሮጀክቱ ላይ መሳተፋቸውንም ጠቅሰዋል። ቀጠናው የኢትዮ ጅቡቲ መተላለፊያ ኮሪደር ከመሆኑ ጋር ተያይዞ የመንግሥት የሥራ ኃላፊዎችና የቦሰት ወረዳ አመራሮች በመገኘት ሠራተኛውን የማበረታታት ሥራ ማከናወናቸውንም ሥራ አስኪያጁ ተናግረዋል። የመከላከያ መሐንዲስ ዋና መምሪያ አመራሮች የቅርብ ክትትልና አስፈላጊ ድጋፍ በማድረጋቸው ግንባታው በተያዘለት ጊዜ ሊጠናቀቅ መቻሉን የፕሮጀክቱ ሥራ አስኪያጅ ሌተናል ኮሎኔል ኢንጂነር አስፋው አናሞ አስረድተዋል። በቀጠናው የሚገኘው ኮር አመራርና አባላት ከጥበቃ ጀምሮ አስፈላጊውን ድጋፍና ትብብር በማድረግ ለግንባታው መፋጠን የበኩላቸውን ድርሻ እንዳበረከቱም ሥራ አስኪያጁ አብራርተዋል። የኢትዮጵያ ሰላም አስከባሪ ሰራዊት ቀዳሚና ተመራጭ የሰላም ኃይል መሆኑ ተነግሯል። በደቡብ ሱዳን ሰላም ማስከበር ተልዕኮ የደቡብ ሴክተር አዛዥ ብርጋዴር ጄኔራል ዲነሽ ሲንግ የኢትዮጵያ ሰላም አስከባሪ ሰራዊት ቀዳሚና ተመራጭ የሰላም ኃይል መሆኑን ተናግረዋል። ብርጋዴር ጄኔራል ዲነሽ የኢትዮጵያ ሰላም አስከባሪ ሰራዊት በደቡብ ሴክተር ካሉት 13 ሰላም አስከባሪ ሀገራት በወታደራዊ ቁመናና ዝግጁነት እንዲሁም ሌሎች ሀገራት የማይወጡትን ውስብስብ ግዳጆችን በመፈጸም ተልእኮውን በስኬት የሚያጠናቅቅ ተመራጭ የሰላም ኃይል እንደሆነ አብራርተዋል። አዛዡ ብርጋዴር ጄኔራል ዲነሽ ሲንግ የ21ኛ ሞተራይዝድ ሰላም አስከባሪ ሻለቃም በቀጠናው ያለው ሰላም ይበልጥ እንዲዳብር የላቀ አስተዋጽኦ እንደሚያበረክት እምነታቸው መሆኑን ገልጸዋል። ሰላም አስከባሪ አባላቱ የተባበሩት መንግሥታት ድርጅትን አሰራሮች በመከተል ግዳጅን በዲሲፕሊን እንደሚፈጽሙ እምነቴ ነው ብለዋል።